ቢስሚላህ ራህማን ራሂም ቁርአንን በአንድ ወር ውስጥ ያንብቡ ፕሮግራማችን እንደቀጠለ ነው። በዚህ ክፍል ኢንሻአላህ ትኩረት አድርገን የምንመለከተው አናባቢዎችን ነው። ከአናባቢዎች መካከል የመጀመሪያ አናባቢ ፈትሐ በመባል ትታወቃለች። አብራችሁ በሉት ፈትሐ 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 ልክ በስተግራ በኩል እንደምትመለከቷት ጭረት ከላይ ጭረት የመሰለች ምልክት አላት። ፊደላትን የአማርኛ የመጀመሪያ ፊደላት አይነት ድምፅ እንዲኖራቸው ታደርጋለች። በምሳሌ ለመመልከት ያክል ባ ላይ ፈትሐ በምትመጣ ሰዓት የአማርኛው ባ የሚቀርበው ለበ ነው። ስለዚህ በ የሚል ድምፅ ይኖረዋል። ታም ላይ በተመሳሳይ ፈትሐ ስትመጣ ተ ወደሚል ድምፅ ትቀይረዋለች። ሳ ላይ ፈትሐ በምትመጣ ሰዓት ዘ ወደሚል ድምፅ የምትቀይረው ይሆናል። በ አብራችሁ ይበሉ ተ ሰ በ ተ ሰ። ጥሩ ምሳሌዎችን የምናይ ይሆናል። አሊፍ ለአ ይቀርባል። ስለዚህ ፈትሐ ስትመጣ ወደ አ ትቀይረዋለች። ኻ ወደ ማን ይቀርባል? ትክክል ኻ ወደሚለው ድምፅ ይቀርባል። ዛልም በተመሳሳይ ፈትሐ ሲመጣ ዛል ዘ ወደሚለው ድምፅ የሚቀርብ ይሆናል። ስለዚህ ከታች የምትመለከቱት ጽሑፍ ስናነበው የመጀመሪያው አ ድምፅ ይኖረዋል። ሁለተኛው ኸ፣ ሶስተኛው ዘ አንድ ላይ ስናነበው አኸዘ። ድገሙት አኸዘ አኸዘ። ጥሩ ሁለተኛ ምሳሌ ሲን ፈትሐ ሲመጣ ሰ ድምፅ ይኖራታል። ካፍ ፈትሐ ሲመጣ ከ፣ ሲንና ካፍን ሁለቱም ፈትሐ ኑሯቸው አንድ ላይ ስናነብ ሰከ ሰከ። ታ ፈትሐ ሲኖራት ታ ወደ ተ ትቀርባለች። ተ አንድ ላይ ሰከተ ሰከተ። ማሻአላህ። ሶስተኛ ምሳሌ ሚም ፈትሐ ሲኖራት መ ድምፅ ጋር ትቀርባለች። ሳ ፈትሐ ሲኖራት ተ ሁለቱን አንድ ላይ ስናነብ መሰ። ላም ፈትሐ ሲኖራት ወደ ለ ትቀርባለች። መሰለ። ድገሙት መሰለ መሰለ። ማሻአላህ። ስለዚህ ፈትሐ በአማርኛ የመጀመሪያ ድምጾች አይነት የአረብኛ ፊደላቶች እንዲኖር ታደርጋለች። ሚም ከሆነ ወደ መ ይቀርባል። ላም ከሆነ ወደ ለ ይቀርባል። ታ ከሆነ ወደ ተ፣ ሳ ከሆነ ወደ ተ። በዚህ መልክ ኢንሻአላህ ቅርብ የሆኑ ፊደላቶችን መፈለግ ይሆናል ስራችሁ። ቀላል ነው። ፈትሐ ስትመጣ የሚኖረው የድምፅ ለውጥ ይህንን ይመስላል። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።